እንኳን የእስልምናን እምነት ልረዳ የኔ ራሱ ቸግሮኛል። 88 የተለያየ መጽሐፍ ቅዱስ ይዤ አንሳን ፊገር አውት። አሁን እኮ ነው ታውቃላችሁ። ጠዋት ተነስቼ ጌት እንዲህ እኮ ነው የማደርገው። ጠዋት ተነስቼ እኮ የትኛውን ነው ትለይ ይሄ ሁሉ መጽሐፍ ቅዱስ ነው ጋይ። እዛው መጽሐፍ ቅዱስ ይሄ ሁሉ አንሳን ፊገር አውት። የትኛው ነው እውነት? ኤኒ ማኒሞ የትኛው ነው ትክክለኛው? የኦርቶዶክሱ ነው? የግሪኩ ነው? የጴንጤው ነው? የካቶሊኩ ነው? የአንግሊካኑ ነው? የሜቶዲስቱ ነው? የኪንግ ጄምስ ቨርዥኑ ነው? ምናምን ነው። እኔ አም ስቲል ስታዲንግ ዲስ። አስባችሁ እንግዲህ ቁርአን ስትመጡ አንድ ነው ያለው። አንድ ቁርአን ያለው just one ነው ያለው አንድ። የኛው ገና 33000 ዲናሚኔሽን ሰጣችሁና አምቻን ፊገር አውት። እኔ እኮ ታውቃላችሁ እለኸኛ ስለሆንኩ ነው እንጂ እኮ ሎንግ ታይም ነበር የምሰልመው፣ ግን አልጨረስኩም። አንብቤ አልጨረስኩም። ክርስትናውን ገና መች አልጨረስኩም። ገና ነው። እኔ እዚህ ጋር አንድ ናቸው፣ 3 ናቸው፣ 2 ናቸው፣ 5 ናቸው፣ 10 አረንጓዴ 10 መጽሐፍ ቅዱስ ከግድግዳ ላይ ድንገት አንዱ ወድቆ ቢለወጥ ስንት ይቀራ? 9 እያልኩኝ ነው። 9 መጽሐፍ ቅዱስ ከግድግዳ ላይ አንደኛው ትርጉም ቢሳሳት ስንት ይቀራል? 8 እያልኩኝ ነው። አንድ ሲደ ተረዳችሁ? እኔ ሀቀኛ ነኝ። ጌታ ምስክሬ ነው። በቃ እምነትን ክርስትና በእምነት ነው የምትከተሉት። 8 ልጨርሰው እንዴ? 8 ቨርዥን ባይብል ከግድግዳ ላይ ድንገት አንዱ ወድቆ ቢታረም ስንት ይቀራል? 7 ይላል ጋይስ። 7 ዲፍረንት ቨርዥን ባይብል ኦ ማይ ግድግዳ 7 ቨርዥን ባይብል ቀረ። ድንገት አንዱን ሰነበው ትክክል ካልሆነ ስንት ይቀራል? 6 ቨርዥን ባይብል ከግድግዳ ላይ አንዱን አንብቤ ጨርሰው ስንት ይቀራል? 5 ቨርዥን ባይብል ከግድግዳ ላይ ድንገት አንዱን አንብቤ ካልወደድኩት ስንት ይቀራል? 4 ለሶ ጋይስ 4 ቨርዥን ባይብል ከግድግዳ ላይ ድንገት አንዱን አንብቤ ስጨርስ ስንት ይቀራል? 3 ቨርዥን ባይብል ከግድግዳ ላይ ድንገት አንዱን አንብቤ ስጨርስ ስንት ይቀራል? 2 ቨርዥን ባይብል ከግድግዳ ላይ ድንገት አንዱን አንብቤ ስጨርስ ስንት ይቀራል? አንድ ቨርዥን ባይብል ከግድግዳ ላይ እሱንም አንብቤ ስንት ይቀራል? ቁርአን ወደ ቁርአን ስትመጡ አንድ ቁርአን ነው ያለው። አንድ ሆሊ ቁርአን ከግድግዳ ላይ ለምን ነው የማናንብበው? ሁላችን ፈተናል። ስለዚህ ይኸውላችሁ ጋይስ አንዳንድ ጊዜ እንገጥማለን ካላችሁ ግጠሙ። ለምትጠይቁት ጥያቄ ግን ለመመለስ መዘጋጀት አለባችሁ። ለምትጠይቁት ጥያቄ መመለስ ካቃታችሁ አፋችሁን ዘግታችሁ መጠበቅ፣ ጊዜያችሁን መጠበቅ። የጊዜ ጉዳይ ነው። ሁልሽም ትሰሚያለሽ። የጊዜ ጉዳይ ነው። ሁልሽም ትሰሚያለሽ።